ዘኪዮስ የሚሉ ሰው እየተዚላቸዋል። አጭር ኖርማል አጭር አይደለም አይደል? መጽሐፍ ቅዱስ ኦልሞስት ብዙዎቹ አጭር ሊሆኑ ይችላሉ። አጭር ማለት በጣም የሚገርም ሰውዬው ባለጠጋ ነው ይላል። ባለጠጋ ከዛስ ኢየሱስን ማየት ፈለገ የሚል ባይዘው እከፍላለሁ ተሸከሙኝ ቢል አይሸከሙትም፣ ይሸከሙዋል። ማንም ግን አይፈልግም አለና የሾላ ዛፍ ላይ ወጣ ይላል። ቀላል ትጋት አይደለም። አሁን ስንቶቻችሁ ነው ዛፍ መውጣት የምትችሉ? በእውነት ነው። አሁን ባለጠጋ ሆኖ በጣም የተከበረ ሰው ሆኖ ዛፍ መውጣት ቀላል ነገር ነው? ምን ታር እንዴ እርሱም ነው እኮ የሚባለው። ዛፍ ላይ ወጥቶ እንዲህ ተንጠልጥሎ መጋፋት አይችልም። አቅም የለውም ሰውየው። ደሞች እንትንም አለችው ገንዘብ አለኝ እንዴት እጋፋለሁ ይላል። እንደዚህ ሲል ኢየሱስ እንደፈለገው አወቀ። ህዝቡ እንደው ይሄ ኃጢአተኛ ነው የሚለው ኢየሱስ ጌታ እንደዚህ እየሄደ በሰላም ረጅም መንገድ አብሮት የመጣ ሰው እያለ እንደዚህ ዘኪዮስ አለ። እንዴት አስበዋል እንዴ ሾክ እንደሚያደርግ ኢየሱስ ሲጠራው ዘኪዮስ አለው። መሲሁ አቤት አለ። ዛሬ ባንተ ቤት ገባ ዘንድ ይገባኛል አለው። እሱ ለማየት እኮ ነው እና ቤት ልግባ አለው። እኔ አዎ አንተ ቤት ገባ ዘንድ ይገባኛል ናውረድ አለው። ቅድም የከለከለ አትገባም አታይ ምናምን ያለ በሙሉ ዘኪዮስ ቤት ስንት ወንበር አለው? እኔም አብሬ ገብቼ መቀመጥ ብችል ወዲያው ቪአይፒ ያደረገው ኢየሱስ ሰውየው ናውረድ አለው። ወረደ። ሲወርድ ሰውየው መነካቱን የምታውቀው ዘርፌ የወሰድኩበትን ሰውየው 4 እጥፍ መልስለታል። ኢየሱስ ነካው። የተዋረደውን ኃጢአተኛውን ሰው እመልሳለሁ አለ። ካንተ ጋር ሆኜ ምንም ቦን ይቀለኛል አለ። ያላንተ ያ ሁሉ ነገር ይቅርብኛል። በቃ እኔ ካንተ ጋር ነው መኖር የምፈልገው እና ይምጣ አለ። የወሰድኩበት የዘረፍኩት ያሰቃይ ይምጣ እመልስላችኋል በመድዳ አለ። ጌታ ኢየሱስ ክርስቶስ ገባና ቤቱ ዛሬ ለዚህ ቤት መዳን ሆኗል። እንደዚህ አይነት አገልጋይ ነው። አይጮህም፣ ድምፁ አይሰማም፣ በየመንገዱ አይበጠብጥም፣ ጸጥ ብሎ ነው የሚሄደው። የሰው ህይወት ግን ይቀይራል። የሰው ታሪክ ግን ይቀይራል። እግዚአብሔርን ከሰው ጋር ያገናኘዋል። እግዚአብሔርና ሰው እንዲገናኝ የሚያደርግ አገልጋይ ነው። አይበጠብጥም፣ አይረብሽም፣ በጸጥታ ነው የሚሄደው። የተጎዱትን፣ የተሰቃዩትን፣ የተጣሉትን ኃጢአት ያሰቃያቸውን እጁ ላይ ይፈውሳቸዋል። ነፃ አውጭ አገልጋይ፣ ታዳጊ አገልጋይ ከሞዴልነት ይዘላል ኢየሱስ። አሁን ሞዴል እኮ ሩቅ የምታስቀምጠው ነው። ኢየሱስ እኮ ሞዴሌ ብቻ እኮ አይደለም፣ እስቲል እኮ ሰርቭ ማድረግ እኮ አላቆመም። እኔን እስቲል በእግዚአብሔር ቀኝ ሆኖ እኮ ስለኔ እኮ ነው የሚማልደው። እየታየል እስቲል እኮ እያገለገለ ነው ኢየሱስ። መቼ አቋረጠ? አሁንስ ቢሆን እየጋረደ እየጠበቀ እየተንከባከበ ህይወት እየሰጠ ቀንበር እየሰበረ ስሙን ስጠራ አክቲቭሊ የሚመጣው እኮ እሱ ነው። መቼ አቆመ? አሁንስ ማገልገል ከሞዴልነት ያልፋል። እስቲል ሰርቭ እያደረገ ነው። ተመልሶ መጥቶ የሚወስደውን ህዝቡን አሁንም እያገለገለ ነው። አሁንስ ማን ነው የሚጠብቀኝ? የኢየሱስ ስም አይደል እንዴ? አሁንስ ብዙ ነገር በህይወት ላይ የሚያደርገው የኢየሱስ ስም አይደል እንዴ? ቤተ ክርስቲያን በህይወት የምትኖረው ከሱ የተነሳ አይደል እንዴ? እስቲል እኮ ሰርቭ እያደረገ ነው። አላቆመም እኮ ይሄ አገልጋይ። አሁንም እኮ የተቀጠቀጠ ሸንበቆ እኮ እየጠገነ ነው። የሚጤስ ጧፍ። አሁን ስንት ተስፋ መቁረጥ ውስጥ ያለ ሰው አለ። ቸርች መጥቶ ህይወት ጀመረ። ሁላችንስ ብንሆን እንመጣ በምን አይነት መንገድ ነው የመጣ ነው? ማንም የሚደረድረው ጽድቅ ቢኖረው ቤተክርስቲያን አይመጣም። ኃጢአተኛ የተሰበሰበበት ቦታ ነው ቤተክርስቲያን። እንደ ሆስፒታል ታማሚ ብቻ የተሰበሰበው መድኃኒት ያለው እሱ ጋር ስለሆነ ሰበሰበን፣ አከመን። አይዋጥ ብሎ አይደለም የሰጠን፣ እሱ ነው የገባው። መድኃኒቱ ራሱ ነው። የሚዋጥ አይደለም ያሰሰልኝ፣ እሱ ነው የገባው። ሳይድ ኢፌክት የሌለው መድኃኒታችን ክርስቶስ ብቻ ነው። ሁለንተናዊ ፈውስ፣ ሁለንተናዊ ፈውስ። ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን። ክፉ ነው ሰይጣን፣ ነፍሰ ገዳይ። ያዳነን ኢየሱስ ነው። ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። በደም ተለውሰሽ ሳለሽ በመንገድ አገኘውሽ አለ። ልትሞቺ እያጣጣረሽ መንገድ ላይ አገኘውሽ። እንደዚህ ቀና ብለሽ ስታይ በህይወት ኑሪ አልኩሽ። ታሪካችንን የቀየረው ኢየሱስ ብቻ ነው። የለም ሌላ። ተዋርዶ ነው ከፍ ያደረገን፣ ዝቅ ብሎ ነው ያወጣን፣ ያለንበት መጥቶ ነው ያለበት የወሰደን። እንደዚህ አይነት አገልጋይ ዲዘርቭ ብናመሰግነው ብናከብረው ይገባዋል። ሲያንሰው ነው ብንኖርለት ብንሞትለት ዋጋ ብንከፍል ለኢየሱስ ይገባዋል። የሆነው በሱ ነው። ማንም የሚመካበት ነገር ያለው የለም እዚህ ቤት። ኢየሱስ ተዋርዶ ያከበረው ነው እዚህ ያለው። ኢየሱስ ዝቅ ብሎ ከፍ ያደረገው ነው እዚህ ያለው። የኔ አገልጋይ አለ እግዚአብሔር። የተሰበረ ሲያገኝ ይጠግናል። የተቀጠቀጠ ሲያገኝ መልሶ ያቆማል። የጠፋ ሲያገኝ ያበራዋል።
የሚጤስ ሲያገኝ ያቀጣጥላል። ባሬ አገልጋይ እንደዚህ አይነት ነበር የምፈልገው አለ። ብሩን ትቶ የሚያከብር። ለእኔ ብርሃን የሰጠኝ እኮ እሱን ነው። ሕይወት የሰጠኝ እኮ ሞቶልኝ ነው። ቀልድ ነው እንዴ? እየተጫወተ ነው እንዴ? አይደለም። ሕይወት እኮ እየከፈለ እኮ ነው ያገለገለው። እኔም በሕይወት ኑር ሲለኝ እኮ ኮንፌስ አይደለም እኮ ያደረገው እኮ ኢየሱስ ሞቶ እኮ ነው የሰጠኝ። ፕራክቲካል እኮ ነው ኢየሱስ፣ ፕራክቲካል ነው። ሰማይ ሆኖ በሕይወት ኑሩ እኮ አይደለም እኮ ያለ፣ ሞቶ እኮ ነው ኑሩ ያለን። የሱ ሰጥቶ ሞቴን እኮ ወስዶ ነው። ሞት የማያውቅ አምላክ የሞቶ እኮ የኔን ነው። የኔን ሞት እኮ ነው የሞተው። አምጣ አለኝ። ምኔን? ችግሬን፣ ቀንበሬ አይደለም፣ ሞትህን አምጣው አለኝ። ታዲያ ልሙትልሃ፣ ከዛስ ሕይወቴን እንካ። የዘላለም ሕይወት የሚባል ያወቅነው በክርስቶስ ነው። አልነበረም፣ እሱ ሰጠኝ የዘላለም ሕይወት እንዲሁ በነፃ። ሪተርን የማይፈልግ አገልጋይ። እኛ ስለተደረገልን እናመሰግነዋለን እንጂ እሱ እኮ እስቲ ያመስግነኝ እንትን ላድርግልህ ዝም ብሎ ነው የሚያደርግልህ። መቼስ ካልሞትክ በቀር በሕይወት እያለ የዘላለም ሕይወት የሚያክል ነገር ተሰጥቶ ዝም አትልም። ከእንደኛ አይነቱ ትልልቅ ሰው እንዳይመስልህ። ከሕፃናትና ጡትን ከሚጠቡ አንደበት ለራሱ ምስጋና አዘጋጀ። የተዘጋጀ ነው የምሰጠው። ማን ነው የሚሰጥ? ሕፃናት ጡት የሚጠቡ ከነሱ አንደበት ለእኛ እንኳን ሊያብራሩና ሊነግሩን በማይችሉበት በዛ በጨቅላ ጩኸታቸው ያመሰግናሉ። አንድ በጣም ወደው ቃል አለ ነህምያ ላይ በበረከትና በምስጋና ከፍ ከፍ ያለው የሚል እግዚአብሔር በበረከትና በምስጋና ከፍ ከፍ ያለ ሲጠራው ነህምያ የክብር ስሙ እኮ ነው። በበረከትና በምስጋና ከፍ ከፍ ያልክ ይገባዋል። ታርዷል። እግዚአብሔር አብ ኢየሱስን ያከበረው ልጁ ኢየሱስ ፈጽሞ ስለተዋረደ ነው። ፊልጵስዩስን እያጠና ያለ ልክ አይደል ይዝቅ ያለው። ያለ ልክ ለምንድን ነው ከፍ ያለው? በዚህ ምክንያት ነው የሚለው ቃሉ። ዝም ብሎ አከበረው አይልም፣ ዝም ብሎም ተዋረደ አይልም። መዋረዱ ምክንያት ነው፣ መክበሩ የተዋረደበት ምክንያት። በዚህ ምክንያት ነው እግዚአብሔር ያለ ልክ አከበረው ይላል። ያለ ልክ ሰማይ። እኔ በጣም ወደው ራዕይ ምዕራፍ 5 በጉ ሲገባ ቪዥዋላይዝ አረጋል። ዮሐንስ ቁጭ ብሎ ሲያለቅ እግዚአብሔር አብ ከእጄ ላይ ማንም ይህን ሊወስድ አይችልም ሲል ብርቱ መልአክ ሊወስድ የሚችል እኛ ማለት ነን። ዮሐንስ እኮ ገብቶ ቁጭ ብሎ ትሮን ሩም ማለት ነው። ትሮን ሩም ዙፋኑ ያለበት ክፍል ውስጥ ሲል በጉ ሲገባ ታውቃለህ፣ ተቀየረ ቤቱ። ዙፋኑ ያለበት ክልል በጉ ታርዶ መጣ። የታረደው በግ ሲገባ እልፍ ጊዜ እልፍ፣ ሺህ ጊዜ ሺህ። ዮሐንስ ስማ፣ እንደዚህ ሲሆን መጨረሻ የለውም። የሚያውቀው እልፍ ነው፣ እልፍ ነው። እልፍ ጊዜ እልፍ፣ ሺህ ጊዜ ሺህ መላእክት ይላል። በግንባራቸው ተደፍተው ይላል 24ቱ ሽማግሌዎች አክሊላቸውን አውርደው በደረታቸው ለጥ ብለው ለታረደው በግ ክብር ይሁን አሉ። ሃሌሉያ! ዝቅ ብሎ ሰማይ አብ በዙፋኑ ላይ ሆኖ ያየዋል። ልጁን፣ ባሪያውን፣ መሲሁን። ይህንን ሁሉ ኦፊስ የተሸከመውን ልጁ ነው፣ ባሪያው ነው፣ መሲህ ነው። አየው አባቱ ታርዶ ሲገባ በእግዚአብሔር አብ ፈቃድ በሰማይ ፍጡራን መካከል ሁሉ ተንበርክከው ለበጉ ሰገዱ። መጽሐፍ እንደዚህ ይላል፣ አዲስ ዝማሬ ዘመሩ ይላል። ሰማይ ተዘምሮ አያውቅም፣ ተዘመረ። ለታረደው በግ የሚል አዲስ ቅኝት። አዳዲስ መዝሙር የምትቀበሉ ዘማሪ እንዲህ ነው እንጂ መዘመር ለታረደው በግ አይደለም የሚለው። ከዛስ ሲሄድ ብቻውን ነው ሄደው። ሲመጣ ሁላችንም ከኋላው አለን። እንደዚህ አዩና ከነገድ ከቋንቋ ከሕዝብ ከወገን ለአባት መንግሥትና ካህናት የሆኑ ዘንድ ዋጅተሃቸዋልና ክብር፣ ምስጋና፣ ባለጠግነት ትቀበል ዘንድ ይገባሃል። ብቻውን አይደለም፣ አብረኑ ገባን ሰማይ። እግዚአብሔር አብ እንዲህ አለ፣ አምጧቸው፣ የኔ ናቸው፣ በልጄ በባሬ በመሲሁ በኩል የመጡ ናቸው። ታርዶን ያመጣቸው። መጽሐፍ እንደዚህ ይላል፣ በጉ ሥራውን ጨርሶ ዙፋን ላይ ተቀመጠ፣ ጨረሰ። እኛም ገባን። እንደዚህ ያሉ ለታረደው በግና በዙፋኑም ላይ ለተቀመጠ ኢየሱስ ከአብ ጋር ትሮን ሼር አረገ። እግዚአብሔር ወልድ ነዋ፣ ደግሞ መለኮት ነዋ። ስለዚህ ሲያመሰግኑት ምን አሉ? በዙፋኑ ላይ ለተቀመጠው ለአብ፣ ቀጥሎ ለበጉ እኩል ሰገዱ። ገበሬውን አብረን ኢየሱስ ተዋርዶ ሰማይ ነው ያስገባን። ጨርቅ አይደለም የቀየረልን፣ የሆነ ነገር ጥሩ ምግብ አይደለም የሰጠን። ሰማይ ማንም አይገባም ያለ ኢየሱስ። ሰው በኃይሉ በጉልበቱ በስልጣኑ በዘሩ በገንዘቡ በምናምን አይቻልም። ስማርት ሆነ ጎበዝ አትችልም። ኢየሱስ ብቻውን ያስገባን ሰማይ።
በቅርብ ደግሞ ይመጣል ይሄ ጌታ። እንሄዳለን፣ ይሄንን ክብር እናገኘዋለን። ጀምረናል። መሬት ኢሉዥን ምናምን አይደለም። በጣም የሆነ ቆንጆ ታሪክ አይደለም። መንፈስ ቅዱስ በእኛ ውስጥ አድሮ ይመሰክራል። የርስታችን መያዣ መንፈስ ቅዱስን ተቀብለነዋል። ቦርናጌን ኦፍ ኮርስ። በምን ታውቃለህ? መንፈስ ቅዱስ በእኔ ውስጥ አለ። ሌላ ማረጋገጫ አልፈልግም።